ሰላም ቅዱሳን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉ ሰላም ነው። አንድ ቃል ላነብ ነው። ዕብራውያን 13 ቁጥር 4 ላይ ያለውን ቃል ነው ማነበው። ቃሉ እድሜያቸው ለአቅመ አዳምና አቅመ ሔዋን ወይም ደግሞ እንዲሁም ደግሞ ለአቅመ ጋብቻ የደረሱትን ሰዎች የሚመለከት ነው። እንዲህ ይላል፣ መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹህ ይሁን ይላል። ሴሰኞችንና መንዝሮችን ግን እግዚአብሔር ይፈርድባቸዋል ይላል። እና እግዚአብሔር በቃሉ ያው እንደምታውቁት እሱ ቅዱስ አምላክ ነው። እርሱ ደግሞ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ተብሎ ስለተጻፈ ይሄንን የእግዚአብሔርን ቅድስና በእኛ የሚገለጠውን በእኛ እንዲገለጥ የተፈለገውን የቅድስና ስታንዳርድ የእግዚአብሔርን የቅድስና ስታንዳርድ በእኛ እንዲገለጥ የፈለገውን የሚያረክስ ነገር በሙሉ እርኩሰት ነው ማለት ነው። እርኩሰት ነው። ስለዚህ የእግዚአብሔር ቃል መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹህ ይሁን ይላል። እንግዲህ ለተጋቡ ሰዎች ይሄ ጋብቻችሁ ወይም መጋባታችሁ ክቡር ይሁን፣ ይከበር፣ እንግዲህ መኝታውም ንጹህ ይሁን ይላል ማለት ነው። ስለዚህ ባል ራሱን ለሚስት ሰጥቷል፣ ሚስት ራሷን ለባል ሰጥታለች። ስለዚህ መኝታቸው አንድ ነው። ያ መኝታ የነሱ ብቻ ነው። ስለዚህ ሌላ ነገር ጣልቃ አይግባ ነው። በባልና በሚስት መኝታ ላይ ሌላ ነገር ጣልቃ አይግባ። ሌላ ሰው አይተኛ። ከባል ጋራ ሌላ ሴት መታትተኛ። ከሚስት ጋራ ሌላ ወንድ መጥቶ አይተኛ። ንጹህ ይሁን። ንጽህናው የሚጠበቀው ባልና ሚስት ሲተኙበት ብቻ ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ የመኝታውን ንጽህና ባልና ሚስት ለመጠበቅ የሚያስችላቸው ነገር ምንድነው ብለን ስንል መጋባት በእነርሱ ዘንድ ክቡር ከሆነ ብቻ ነው። መጋባትን አክብሩ፣ ጋብቻን አክብሩ። ጋብቻ ክቡር ከሆነ መኝታውም ንጹህ መሆኑ አይቀርም። የእውነት ክቡር ከሆነ መጋባታችን ክቡር ከሆነ መኝታውም ንጹህ መሆኑ አይቀርም። ስለዚህ የሚያረክሰን ነገር ምንድነው ብለን ስንል ለጋብቻ ክብር አንሰጥም፣ ለመጋባት ክብር አንሰጥም። ጋብቻ ቅዱስ ነው አንልም። ወይም ደግሞ የጋብቻን ቅድስና ወይም ለጋብቻ የተሰጠን ቅድስና እውቅና አንሰጠውም ማለት ነው። በዛን ጊዜ መኝታውን እናረክሳለን፣ እኛ እንረክሳለን፣ መኝታውም ይረክሳል፣ ንጹህ አይሆንም ማለት ነው። ንጹህ የማይሆንበት ምክንያት ሌላ ሰው ያልተፈቀደለት ሰው ስለተኛበት ነው። እና ሴሰኞችና መንዝሮችን ግን እግዚአብሔር ይፈርድባቸዋል ይላል። መኝታውን ንጹህ የማያደርጉ መጋባትን በክብሩ የማይጠብቁ ሴሰኞች፣ አመንዝሮች እግዚአብሔር ይፈርድባቸዋል ይላል። ሴሰኞች ማለት ፎርኒኬተርስ ፎርኒኬሽን እርኩሰት ማለት ነው። ሴሰኞች ሴሰኛ ያገባም ያላገባም ሴሰኛ ሊሆን ይችላል። ሴሰኛ ሌላ ቃል አለው ልበል፣ የሆነ ቅንዝረኛ ምናምን የሚባል ነገር አለ ልበል። ምናልባት ይገልጠው እንደሆነ እሱን ለማለት ተፈልጎ እንደሆነ አላውቅም። እረፍት የሌለው በዚህ ጉዳይ
በቃ የሚቅበዘበዝ ይህንን ነገር ካላደረገ በስተቀር እረፍት የማይኖረው የሚንቀሸቀሽ ለዚህ ነገር ለሴሰኝነት የሚንቀሸቀሽ። ስለዚህ ሴሰኞችንና አመንዝሮችን እግዚአብሔር ይፈርድባቸዋል። እና በአጠቃላይ ለዚህ በተቃራኒ ጾታ መካከል ያለው ግንኙነት የተጋባን ሳንጋባም እንኳን ያልተጋቡ ወንድሞችና እህቶች ማለት ነው። የአንድ ያልተጋባ ወንድምና የአንድ ያልተጋባች እህት ሁለቱ በሚቀራረቡበት ጊዜ እንደ ወንድምና እንደ እህት በሚኖሩበት ጊዜ ልክ እንደ ወንድምና እንደ እህት ብቻ ስጋቸውን ነፍሳቸውንና መንፈሳቸውን በግንኙነታቸው አብረው በመሆናቸው ሳያረክሱ ሰውነታቸውን በንጽህና የሚጠብቁ ከሆነ እነሱ አካሄዳቸው ትክክል ነው። ግን የሆነ የሚያሳስብ ነገር ካለ ምንድነው ያሳሳበን? አሁን ለምሳሌ ወንድ ልጅ ሴት ልጅ ለጋብቻ ሊያስብ ይችላል። ምንም ችግር የለበትም። ለጋብቻ ነው ግን ያሰበው፣ ይሄም ይጠየቃል ማለት ነው። ለጋብቻ ነው ያሰብከው? እህትን በጌታ የሆነች እህትን በጌታ የሆነ ወንድምሽን ለጋብቻ ነው ያሰብሽው? የሆነ መሳሳብ እስካለ ድረስ ማለቴ ነው። የሳበሽ ለጋብቻ ነው? የሳበች ለጋብቻ ነው ወይስ ለምንድን ነው የተሳሳባችሁት? ወይም አንዱ ሌላውን የሳበው በምን ምክንያት ነው? እውነት ለጋብቻ ነው? ቅድስና፣ ወንድምነት፣ እህትነት በጌታ ያለው ቅድስና በመካከላችሁ እንደተጠበቀ ሆኖ በጋብቻም አቅጣጫ በመጋባትም እግዚአብሔርን ለማክበር የእግዚአብሔርን ሐሳብ ለመፈጸም ነው የተፈላለግነው? ወይስ የዝሙት መንፈስ ነው? ወይስ ሴሰኝነት ነው? ይሄ ሁሉ መጤን አለበት ማለት ነው። እና በትክክለኛው መንገድ ጋብቻን ፈልጎ ማግባት ፈልጎ በተቃራኒ ጾታ አንድ ሰው ቢሳብ አትራክት ብታደርገው እግዚአብሔር ይመስገን፣ ምንም ችግር የለበትም። እንደዛ ሳይሆን ደግሞ ወደ ጋብቻ አይመጣም። እና ስለዚህ ይሄን ነገር ከእግዚአብሔር ሐሳብ ውጪ በመንወጣበት ጊዜ በጣም አስቸጋሪ ነው። ያገባንም ያላገባንም ይመለከተናል። ያገባን ሰዎች ሚስቶቻችን እያሉ ባሎቻችን እያሉ ሌላ ነገር በድብቅ የምናስበው ነገር፣ በድብቅ የምንጻጻፈው ነገር፣ በድብቅ እነዚህ ነገሮች በጣም አደገኞች ናቸው። ይሄው የእግዚአብሔር ቃል እግዚአብሔር ይፈርድባቸዋል፣ ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል ይላል። ስለዚህ ልንጠነቀቅ አይገባንም፣ ቆም ልንል አይገባንም። ከህይወት ጋር እኮ የተያያዘ ነው። እግዚአብሔር ይፈርድባቸዋል እኮ ቀላል አይደለም። አንዳንዶች አንዴ ከዳንክ በኋላ በኃጢአት ምክንያት፣ በምንዝርና ምክንያት፣ በሴሰኝነት ምክንያት ልትጠፋ አትችልም እንደሚሉት አይደለም። እግዚአብሔር ይፈርድባቸዋልን እንደ ቀላል አድርጋችሁ አትውሰዱ፣ አደራ ለማለት ፈልጌ ነው። እና አስቡበት። ሄዱና ቃሉን አንብቡ። ዕብራውያን 13